አንድ ወቅት አንድ አይንና አንድ ብቸኛ ልጅ የነበራት አንድ እናት ነበረች እና ይህች እናት ብቸኛ ልጇን በፍጹም ፍቅርና አክብሮት እንደዚሁም የእናትነት ፍጹም እንክብካቤ እያሳደገችው እያለ ልጇ ምክንያቱን ባላወቀችው ሁኔታ ፈጽሞ ይጠላት ነበር። እንደውም እባክሽንማ እኔ በምደርስበት ሁሉ አትድረሺ፣ እኔ በሚሄድበት ሁሉ አትምጪ፣ ምክንያቱም አብሮ አደግ ጓደኞቼ የእድሜ እኩያ የሆኑት ማለት ነው አንቺን ሲያዩ አንድ አይን ያላት እያሉ ይጠየፉሻል። በዛም እኔ ክፉኛ እሳቀቃለሁ፣ አፍርብሽማለሁ ይላታል። እናት ለዚህ ለአንድ ልጇ ንግግር ምንም አይነት ብርቱ ምላሽ ሳትሰጥ ሁነቱን ይሁን እያለች ታልፍ ነበረ። ልጅየው ምን ብሎ ያስባል? መቼ ይሆን ከዚች አንድ አይና እናቴ ተገላግዬ የራሴን ህይወት የምኖረው መቼ ይሆን የሚል ብሶት የወለደው ግን ደግሞ ፍጹም ስህተት የነበረ የሐሳብ አረንቋ ውስጥ ተዘፍቆ ከእናቱ ጉያ መቼ መራቅ እንዳለበት የራሱን ህይወት መቼ መምራት እንዳለበት በጣም ያሰላስል ነበር። ከእናቱ ለመራቅ ያለውን ብርቱ ጉጉትና ብርቱ ናፍቆት ለማሳከት ያመቸው ዘንድ በትምህርቱ እጅግ በጣም ብርቱ ጎበዝ ተማሪ ሆነ ማለት ነው። በትምህርቱ ለመጎበዙ ዋና ምክንያቱ ግን እናቱን ፈጽሞ የመጥላቱና ከእናቱ ጉያ እሷ ካለችበት አካባቢ መራቅ እንዳለበት መወሰኑ ነበረ። በእንዲህ ሁነት ከትምህርት ደረጃ ወደ ደረጃ እየተሸለመ አንደኛ ተማሪ እየሆነ እያለፈ መጣ ማለት ነው። እንዲህ እያለ ጊዜያታት በጣም ሰዓቶች ነጎዱ። ብዙ ዕለታት አለፉ፣ ብዙ ሰዓቶች አለፉ ማለት ነው። በዚህ ሁነት ልጅ ለእናቱ ካደራደር ያለው ጥላቻ እየጠነከረ መጣ። እሱም ዩኒቨርሲቲ ውስጥ ገባ ማለት ነው። ዩኒቨርሲቲ ገብቶ በተለመደ ሁነት ማዕረግ ሊሰኝ በሚችል ሁኔታ በዋንጫ ተሸለመ ወይም በዋንጫ በመሸለም ተመረቀ። በዚህም ሀገር ውስጥ አሉ ከሚባሉ የደሞዝ ተከፋዮች ተርታ ተሰለፈ። በጣም ድንቅ የሚባል መስሪያ ቤት ውስጥ ተቀጠረ። አይቶት የማያውቀው ያላለፈበት የድህነት አረንቋውን ፈጽሞ ሊያስረሳ የሚችል ተደላድሎ የሚኖርበት አውድ ተፈጠረለት። በእንዲህ ሁነት ነገሮች ሲደላደሉለት ብዙ ጊዜ ሳያጠፋ የራሱን በጣም ከተወለደበትም ከዛች አስቀያሚ ብሎ ከመሳላት እናቱም በፍጹም ርቀት ተደብቆ ወይም አገሩንም እናቱንም በመዘንጋት ሂደት ውስጥ ትዳር መስርቶ የራሱን ህይወት መምራት ጀመረ። ልጆች ወለደ። በጣም በተደላደለ ዓለም ውስጥ መኖር ጀመረ። እናት አንድ ልጇ ነውና ለረጅም ጊዜ ተለይታው ከመቆየቷ የተነሳ ልጄ ያለበትን ሁኔታ ያለው በሚል አፈላልጋ ያለበት ቦታ ውስጥ ትደርሳለች። ያለበትን ቦታ አፈላልጋ የራሱ ከሆነው ከሚያምር ግቢ ደረሰችና የግቢውን የውጭኛ በር ታንኳኳለች። ልጆች ተሯሩጠው በሩን ሲከፍቱ አንድ ምስኪን እናት፣ አንድ አይን ያላት እናት ቁማ ያያሉ። በዚህም ክፉኛ ይደነግጡና ተሯሩጠው ተመልሰው ለአባታቸው ውይ አንዲት የምታስቀይም የምታስጠላ አንድ አይን ያላት እናት በራችን ቁማለች ይላሉ። አባት እናቱ እንደሆነች ገባውና እየሮጠ ሄዶ በሩን ይዞ ቆመና አንቺ ሴትዮ በምደርስበት አትድረሺ፣ በምሄድበት አትምጪ፣ እኔ ባለሁበት ሁሉ አትገኝ አላልኩሽም ነበር? ለምንድን ነው ልጆቼን ያስደነገጥሻቸው? ምን አለ የምነግርሽን ብትሰሚ፣ ምን አለ እኔ ባለሁበት ሁሉ ባትደርሺ ብሎ በቁጭት ይናገራታል። እናት ምንም አይነት ክፉ መልስ ሳይሰጡ ይቅርታ ልጄ፣ ግቢ ተሳስቻለሁ መሰለኝ፣ አመጣጤ ወደ አንተ አልነበረም ይሉትና ተመልሳ ከአካባቢው ትሰወራለች። ብዙ ጊዜያቶች ካለፉ በኋላ ልጁ በሚሰራበት መስሪያ ቤት በጣም ታዋቂ የሚባል ዝነኛ የሆነ መስሪያ ቤት ውስጥ ነው ያለው። የሚከፈለውም የደሞዝ ሁነት የተሻለ ኑሮ የሚያስኖረው ነበርና አንድ ወቅት የድሮ ተማሪዎች ህብረት የዓመታዊ ጉባኤ ተዘጋጀ። በዚህም በክብር እንግድነት እንድትገኝ የሚል የጥሪ ደብዳቤ ደርሰዋል። አንድም ያቺ የምታስጠላ አንድ አይን ያላት እናት አለች። ሁለትም ያደግሁበት ተገፍቼ በድህነት አረንቋ ያደግሁበት አካባቢ ነው።
ስለዚህ እዛ ትምህርት ቤት መገኘት አልፈልግም ብሎ ጥቂት ለራሱ ጋር ሙግት ቢጤ ጀመረና በጓደኞቹ ጉጉት መሄድ እንዳለበት ወሰነ። ስለሆነም የጥሪውን ደብዳቤ ተከትሎ የድሮ ትምህርት ቤት የድሮ የተማሪዎች ጉባኤ ማህበር ላይ ተገኘ። በጣም ጥሩ ትዝታዎች ተነሱ። ከአስተማሪ ጋር የነበራቸው መስተጋብሮች ብቻ ትዝታ ሊያጭሩ የሚችሉ ነገሮች እየተነሱ በጣም በደመቀ ሁኔታ ተከናወነ። ተበላ፣ ተጠጣ፣ ፕሮግራሙ ተቋጨ። በዚህም አዘጋጆች ሽኝት ፕሮግራም ላይ ያሉ ልጁ ባደገበት እናቱ ባሳደገችበት ጎረቤት የነበሩ ሰዎች ልጁን ያገኙትና ወዳጄ እንደምን አለህ? በጣም ረዥም ጊዜ ተለያይተን ከመቆየታችን የተነሳ እኮ አድራሻህን አጣነው። ዛሬ ስለመጣህ ስላገኘንህ በጣም ደስ ብሎናል። ስላየንህ በጣም ደስ ብሎናል። አንድ እውነት ልንነግርህ ነው። ያች ምስኪን ጎስቋላ እናትህ እኮ አረፈች ይሉታል። ኦፍ እኔም አረፍኩ አለ ልጁ። በእንዲህ ሁነት ከጎረቤቶቹ ጋር ከተጨዋወቱ በኋላ ታዲያ ይሄን ልጅ በምታገኙት አጋጣሚ ሁሉ ካገኛችሁት ይችን ደብዳቤ ስጥልን፣ አድርሱልኝ ብላ ሰጥታናለች ያች ምስኪን እናትህ ብለው አንድ ደብዳቤ ይሰጡታል። ልጁ በንቀት ሁናቴ ደብዳቤውን ተቀብሎ ሲያነብ አንድ ልጄ የአብራኬ ክፋይ እንደምን አለህ? እኔ በጣም ደህና ነኝ። እርግጥ ነው አሞኛል። ምናልባትም አይኔን ላታይ ትችላለህ። እርግጥ የትኛው የሚያጓጓህን አይኔ ልታይ ይሆን? ለማንኛውም ባለፈው ቤት መጥቼ ልጆችህን ስላስደነገጥኩብህ በልዑል እግዚአብሔር ስም ይቅርታ እንድታደርግልኝ እፈልጋለሁ። ይህንን ብዬ ግን በሕይወትህ ሁሉ ስታፍርብኝ፣ ስትሳቀቅብኝ፣ በእኔ በእናትህ አንተ ባለህበት ሁሉ እንዳልደርስ ስትገስጸኝ የኖርክበትን እውነት አንድ ነገር ዛሬ ልነግር ወስኛለሁ። ይህም ነገር ምን መሰለህ? አንተ ልጅ እያለህ በስለት ያገኘሁህ አንድ ብቸኛ ልጄ ነህና ከጓደኞች ጋር ስትጫወት ወደቅ። በዚህም አይነት ተጎዳ። ለማየትም የሚያስችል አቅም አልነበረም። አይንህ ፈሰሰ። ታዲያ አንድ ልጄን ይዤ ከሐኪም ብዙ ተንከራተቱ። ነገር ግን የእይታ መነጽርክን መመለስ እንደማይቻል ምናልባት ፈቃደኛ የሆነ ሰው ካለ ብቻ አይን ከተቀየረልህ ማየት እንደምትችል ሐኪሞች አስረዱኝ። አንድ ብቸኛ ልጄን በጎደሎ እንድትኖር ስላልፈቀድሁ ያለምንም ስስት አንድ አይኔን ሰጠሁህና አንተ በሙሉ አይን፣ እኔ ደግሞ በአንድ አይኔ ነው የኖርኩት። ይህን ነገር ላለመንገር ውስጤ ቢሞግተኝም ምናልባት ወደ ፈጣሪ ነው የሄድኩትና ኮነኔ እንዳይሆን ብዬ ይህን ሀቅ ነገርኩህ ይላል ደብዳቤው። ታዲያ እኛስ አሁን ያለንበት የትኛውም የአኗኗር ዘይቤና ደረጃ ላይ ለመድረስ የሰብዕና ግብራቸውን ያሳረፉ ረቂቅ እናቶቻችን አባቶቻችን አሉና ለነሱ ያለን ክብር ምን ይመስላል የሚለውን እዝነ ልቦናችን ጋር እንድንሞግት ይህን ሀሳብ አጋራኋችሁ። ቸር ነገር ይግጠመን።